ኤዝራ አባቱ ላይ ባደረገው ነገር ተጸጸተ። አቶ እስክንድር አስደንጋጭ ነገር በሚያገኙ ሰዓት ሁልጊዜ ያማቸዋል። ነገር ግን ኤዝራ የሰማው ነገር በጣም ግራ አጋብቶትና አስደንግጦ ስለነበረ አባቱ ጋር ቤት ቀጥ ብሎ በመምጣት ልጅ ሲለው አንተ አባቴ አይደለህም። ቆይ ቤተሰቦቼ እነማን ናቸው? አንተን አላውቃቸውም። ቤተሰቦቼ አይደላችሁም በሚለው ሰዓት አቶ እስክንድር ምን በማለት ሲመልሱ አዎ ነበር ያለው ኢዝራ። ነገር ግን እሳቸው ወዲያውኑ ነበረ ህመማቸው የተነሳባቸው። ሀብል ቶሎ በል ኢዝራ እባክህን፣ አባዬን እንደሚያመው እያወቅ ለምንድን ነው እንደዚህ የምትናገረው? ለምን አትረጋጋም? እያለች ስትለው ነበረ። ወይኔ አባቴን ጉድ ሆንኩኝ እያለ እሱም ማለቃቀሱን እንደጀመረ እንግዲህ ሀብል እንደምንም ብላ ቀጥ አድርጋ መድኃኒታቸውንም ሳታቸዋለች። አምቡላንስ ትጠራ እያለችው ነበረ። ኢዝራ አሁን ሰዓት ላይ እንግዲህ አጸደ ከዚህ ቤት ከወጣች ጀምሮ ሰላም ልሰጣቸው አልቻለችም። በቤትም ውስጥ ሆና እያጫረሰቻቸው ነበር። አሁን ደግሞ ከቤት ከወጣችን በኋላ ይሄን ትልቅ ምስጢር እስከ ዛሬ ድረስ ከአቶ እስክንድር ውጭ ማንም እንዲናገር ማንም ሰው እንዲነግርባቸው መስማት እንዲሰማ በጭራሽ አልፈለገም ነበረ አባቱ። ነገር ግን ጊዜ ጠብቆ የማይሰማና የማይሆን ነገር ስለሌለ ዛሬ ጊዜውን ጠብቆ አጸደ ነግረዋለች ማለት ነው። ኢዝራ በሰማው ነገር በጣም ደንግጧል። ምክንያቱም ሀብል ብቸኛ ናት እያለ አሁን ላይ የሀብልን ነገር ለማጽራት ከላይ ከታች እያለ ባለበት ሰዓት የራሱ ማንነቱን አለማወቁ በጣም ያሳዝናል። መኪና ላይ ተጥለህ ተገኝተህ ከመኪና ቂጥ አንስቶ ይዞህ የመጣ ነው። ለምን እንደሆነ እናትህ እንደማትወድህ ለምን አታውቅም ነበር እስከ ዛሬ? ለምን መጠራጠር አልቻልክም? የሜርሲ እናት ሜርሲን ብቻ ነው እንጂ የምትወልደው አንተን አትወልድም በማለት ነበር የነገረችው። ይኸውልህ ምናልባችም ደግሞ የእስክንድር ልጅ ነህ፣ በጣም ስለሚወድህ ለአንተ ብቻ በጣም ስለሚሳሳልህ ምናልባች በድብቅ የወለደህ ልጁ ከሆነ ብዬ ዲኤንኤ አሰርቼ ነበር። የሚገርመው ግን የእሱም ልጅ አይደለህም ስትለው ራሱን መቆጣጠር በጣም አቅቶት ነበረ። ከነሱ ጋር በቃሽ በማለት ወጥቶ ነበር። ነገር ግን ቁጭ ብሎ ከራሱ ጋር እያወራ ባለበት ሰዓት የገዛ ሚስት የሚላት የአካል ክፍል እንኳን እንዴት ይህንን ነገር አውቃ ልትደብቅ የቻለች ስል ነበረ። እሷ የሰማችው በቅርብ ጊዜ ነው። አጸደ ደግሞ እነሱን ለማባላት ስለሆነ የምትፈልገው የገዛ ሚስትህ እኮ ይሄንን ነገር እያወቀች ነው የደበቀችህ። የዲኤንኤ ወረቀቱን ደግሞ ካላመንክ ሜርሲ ጋር እህት ላይ አለ። እኔ አልነበርኩም ላስገድልህ ያልኩት፣ ላስገድለው ያለችው የገዛ እህትህ ነበረች። እህትህ አንተ እንድትሞትላት ትፈልጋለች። እሷ ናት ይህንን ነገር ልታስታውሰኝ የቻለችው። እናም እኔ አይደለሁም በማለት ነግራው፣ እሱ ግን ይህን ያደርጋሉ ቤተሰቦቼ ብሎ አልጠበቀም ነበረ። ያው እየወጣ ወደ ቤት ነበር የሄደው። ግን እቤት ሲሄድ ኢዝራ መሆንህ ነው ስትለው ሀብል ምንም አልሆንኩም ሂጂ ወደዛ። ቆይ ግን ለምን ደበቅሽኝ ሲላት ነበረ። እሷም ግራ ተጋብታ ቆይ ምንድን ነው የሆንከው ነገር አለ ብላ ልትጠጋው ስትል እንዳትጠግኝ ምንም ነገር እንዳትነኪኝ ሲላትና ሲጮህባት ኢዝራ ለምንድን ነው የሆንከውን ነገር መናገር የማትፈልገው? ለምን አልነግረኝም በምትለው ሰዓት እንግዲህ ሜርሲ ስትመጣ ምንድን ነው ወንድሜ የተንጫጫችሁ ነው ሰላም አይደለም እንዴ ስትል ዘሎ አንገቷን ነበረ የያዛት። አንገቷን ሲይዛት እንግዲህ ሀብል እንደምንም ብላ አንገቱን ከሜርሲ እጅ ላይ ስታላቅቀው እሱም ደግሞ ሮጦ ሀብልን ነበረ። ምክንያቱም እነሱ ቢደብቁኝ አንቺ እንዴት ልደብቅ ይቻልሽ? አንቺ የኔ የምልሽ እንዴት ይህን ታደርጋለሽ? በማለት ሀብልን ነበረ ያነቃት። እዝራ እባክህን ላስረዳህ፣ እኔ የማውቀው ነገር የለኝም፣ እባክህን መጀመሪያ ላስረዳህ ስትለው ጊዜው አልቋል በማለት አንገቷን ይዞ አልለቀም ቢል እንግዲህ ሜርሲ ሁኔታውን ስታይ በቃ ሙሉውን ነገር እኔ የሆነውን ነገር ሁሉ እኔ እነግርሃለሁ ልቀቃት ነበር ያለችው። እንግዲህ እሷ ልትነግረው ስትል እሷ ለቆ ወደ ሜርሲ አዙሮ ሜርሲ ሁሉንም ነገር ስትነግረው በጣም ነው ያዘንኩባችሁ፣ በጣም ነው የምታሳፍሩት።
ለካ ልታስገድኝ የነበርሽው ወንድምሽ እንዳልሆንኩኝ ስላወቅሽ ነው አይደለ? እናቴ እንደዛ የምትቀጠቅጠኝ አንቺ ለካ እማትወጂኝ እኔ ወንድምሽ ስላልሆንኩ ነው፣ እሷም ልጇ ስላልሆንኩ ነው እንደዛ ስቀጠቅጠኝ የነበረው ብሎ ሲላት፣ እኔ እኮ ታዲያ እማዬ ፊት ነበር እንጂ የማስመስለው፣ እማዬ ስትመጣ እኮ ተደብቄ አለቅስ ነበረ። አንተ በጣም ወድ ወንድሜ ነህ፣ በምንም የማልተካህ ስትለው፣ በቃሽ ሜርሲ በቃሽ። አዎ ልጅ በነበርሽ ሰዓት ተወጂ ነበረ። ነገር ግን አሁን ትልቅ ስትሆኝ ጠላሽኛ። ወንድምሽ እንዳልሆንኩ ስታውቂ ከአክስትሽ ጋር ገጥመሽ እኔን ልትገይልኝ አሰብሽ። ለማንኛውም በጣም ትገርማላችሁ። ሀብልንም አምንሽ ነበር፣ እማውቅሽ መስሎኝ ነበረ፣ ነገር ግን አላውቅሽም በማለት ነበረ ጠሏት እየሄደው ማለት ነው። ሜሲ በጣም ተናዳ ወደ ክላሷ ነበር የሮጠች ሄደችው። አጸደና ወይዘሮ ዘነቡ በደንብ እየተመከሩ ይገኛሉ። ነገር ግን የእነሱ ምክክር የትም አያደረሳቸው። ምንም የማታቅ ሰራተኛ ልካ እዚህ ቤት እንዴት ትሰራልኛለች ብላ አስባ እንደላከቻት አይታወቅም። ይችን ሰራተኛ የላከቻት እንግዲህ የሀብል እናት ነኝ፣ እንደገና ደግሞ በፊት ከእስክንድር ነው የወለድኳት ብላ እንድትላት ነበረ የላከችው። ልጅቱ ግን የዚህ አይነት ሰው አይደለችም። ምንም አይነት ስራ አትችልም። እንደገና አውቃም ደግሞ እንደዚህ ልጄ ናት የምትል ሰው አይልምችም። ብር የማያደርገው ነገር የለም። ብር ስጨምርላት ልሰራላት ትችላለች ማለት ነው። እንግዲህ እነሱ እንደዛ ከተመካከሩ በኋላ ድሮም እኮ አንቺን ለዚህ ነው መወድሽ አጸደይ ስትላት ነበረ። አሁን ከኩኩሻ ጋር ሰላም መፍጠር እንዳለባት ነግራታለች። ለኢዝራ ደግሞ ይህን ነገር መናገር አልነበረብሽም ስትላት ይህን ነገር መናገሩ በጣም ጥሩ ነው፣ ምክንያቱም አሁን ቤቱ ይበጣበጣል። ወይዘሮ ሀና ጋር ብዙም የመገናኘት እድል አይኖራቸውም። ይህን ነገር ስለለኮስኩበት በቀላል የሚበርድ አይደለም ስትላት ነበረ። እንግዲህ ኩኩሻ ከክላሷ ስትወጣ ወይዘሮ ሀናን ቁጭ ብላ ስታገኛት እማዬ መተሻል እንዴ ስትላት፣ አልሄድኩም እኮ እዚህ ነበርኩኝ ስትላት ነበረ። እናቴ እንኳን ስትላት ምንም አላለቻትም፣ ሰፍ አላለችላትም ማለት ነው። አልደነገጠችም። ኩኩሻ እየሆነው ያለው ነገር ግራ አጋብቷታል። ሀብል ጋር እየተገናኘች ስለሆነ ሀብል ሁሉንም ነገር እየነገረቻት ነው። ራስ ወዳድነቴ ነው እንጂ ዞሮ ዞሮ የሀብል እውነታ መውጣቱ አይቀርም። እኔ ባልነግራትም ሀብል ግን ትናገራለች ብላ ፈርታለች ማለት ነው። ልትዋሽ ፈልጋ ግን ምናልባችም ምህኔ እኮ ሀብል ነግራሽ ሊሆን ይችላል እያለች መዋሸቷን እያቆመች ነው። አሁን እሷ ቀጥታ ያልተናገረችው ምንድን ነው? ሀብልን ወይዘሮ ዘነቡ እንዳሳደገቻት ይህንም እንጂ የቀራት አሁን እኮ የቀረ ነገር የለም። ገና ለገና እሷ አሁን ፊት እንዳትነሳት፣ ብቸኛ እንዳትሆን፣ ከጎዳና ላይ መልሳ እንዳትወድቅ፣ ዞሮ ቤተሰብ ማጣት አትፈልግም ኩኩሻ። አሁን ላይ ይሄ ነገር በጣም እያስጨነቃት ይገኛል ማለት ነው። እንዳትፈሪ አንቺ ምንም ነገር እኔ ልጅ የምሆንሽ አልሆንሽም እንዳትጨነቂ፣ እኔ ሲጀመር በአንቺ ላይ አልተጠራጠርኩም፣ ልጅ እንደሆንሽ ነው የሚሰማኝ ስትላት ነበረ። ይልቅስ እያሳሰበኝ ያለው የአባትሽ ጉዳይ ነው ስትላት፣ የአባቴ ጉዳይ እንዴት ስትላት፣ ለአቶ እስክንድር ዶክተር ሆኖ ወደ ኢትዮጵያ ሊመጣ ነው ብለውኝ በጣም ገርሞኝ እያሰብኩ ነው ስትላት ነበረ ማለት ነው። እንግዲህ እንደዚህ እያለቻት እያወራቻት አንዳንድ ጥያቄ ልጠይቅሽ እስኪ ስለ ሀብል አስተዳደግ ንገሪ ምናምን ስትላት፣ ስለ ሀብል አስተዳደግ አንዳንድ ነገር ስትነግራት እንዴት ነው ያደገችው ማን ያሳደጋት ስትላት፣ ቤተሰብ እንደሌላት ነው እሷን የምማቀው እና ታዲያ ማን ያሳደጋት? የሆነች አንዲት መጥፎ አሮጊት ሴትዮ እንዳሳደገቻት አውቃለሁ። ከዛ ውጭ ግን የማውቀው የለም። ብቻ ቤተሰብ እንደሌላት ማውቃለሁ ስትል ነበረ። ምክንያቱም ለማዋሸት ፈልጋ ነገር ግን ሀብል ነግራት እንደሆነ ቤተሰብ የላትም ቤተሰብ አላት ልትል ፈልጋ ነገር ግን ቤተሰብ እንደሌላት ነግራት ሲሆን ልታጣራ እስከሆነ በማለት እውነታውን እየተናገረች ነው። ያው በተቃራኒው ዘነቡ እንዳሳደገቻት ያው መናገር እሱ ብቻ ነው የቀራት ማለት ነው። እንግዲህ እነሱ አውርተው ጠላት ከሄደች በኋላ ኩኩሻ ክላሷ ገብታ እያለቀሰች ወይዘሮ ዘነቡ መጥታ የኔ ልጅ መቼም ናፍቄሽ ነው አይደለ የምታለቅሽው?
ያች እናትሽ የታለች ስትላት እማዬን ምንም አትበይ፣ ኧረ እባክሽ ምነው ከዚህ ከድራማ አልወጣም አልሽ? ሳው ከዚህ ድራማ ውጭ እባክሽ፣ ተፈለግሽ ሀናን ብለሽ መጥራት ትችያለሽ ምናምን ስትላት፣ እሷ ግን በፍጹም አሁን ፈልገሽ መጣሽ ስትላት፣ ገንዘብ ፈልጌ ገንዘብ ያስፈልገኛል ነበረ ያለችው። ገንዘብ የላትም ተየት የምታመጣው መሰለሽ ስትላት፣ ምን ነው እየተቆረቆርሽላት እና እያዘንሽላት ነው? እሷ እኮ ቢሊዮኔር ናት፣ ሀብታም ናት፣ ገንዘብማ አላት ስትላት ነበረ። ኖራትም አልኖራትም ዞሮ ምንም አይደርስሽም እያለቻት ነበረ። እንደዚህ እየተባባሉ ባሉበት ሰዓት ወይዘሮ ሀና መጥታ፣ እንዴ አንቺ ሴትዮ ቆይ እዚህ ምን ልታደርጊ መጣሽ? እዚህን እግርሽ እንዳይረግጥ ብዬ አልነበረ እንዴ ስትላት፣ ልጄ ናፍቃኝ ምንም እኮ ተንከባክቤ ባላሳድጋትም ዞሮ እኔን ነው እንደ እናት የምታየው ልጄ እያለች ልታስመስል ስትሆን፣ አይደለም ማስመሰሉ አሁንም አይበቃሽም? ቢበቃሽ ነው የሚሻለው። እኔ ያንቺን መቼም አላምንሽም። ለልጄ ጥሩ ያልሆንሽ ሴትዮ ለእኔ ጥሩ ልትሆኝ አትችይም ስትላት፣ ምንም ቢሆን እኮ ልጄ ብለሽ ስትመጪ ቀጥታ እኮ ከልጅሽ ጋር ነው ያገናኘሁሽ ስትላት፣ ቢሆንም ለአንቺ ምንም ነገር የማደርግልሽ ነገር የለም። ከዚህ በኋላ የኛ ነገር አብቅቷል። አሁን ቀጥ ብለሽ ውጪ ስትላት ነበረ። ነገር ግን ዘነቡም ዝም ብላ መውጣት አልፈለገችም ነበር። ኩኩሻ ተተነሳይ ደግሞ ችግር እንደሚፈጠር ስለምታውቅ እሺ ነበር ያለችው። እንግዲህ ሜርሲ ተናዳ ቀጥ ብላ መሳሪያዋን ይዛ ኢዝራ ወዳለበት ነበረ የሄደችው። ኢዝራ ወዳለበት ቦታ ስትሄድ ኢዝራና አጸደ እዛ ሲከራከሩ ስታያቸው መጣሽ እንደ ሜርሲዬ ስትላት ቀጥታ መሳሪያዋን ነበረ የመዘዘችው ማለት ነው። መሳሪያዋን እንደመዘዘች ሜርሲ እባክሽን እረፊ ስትላት አጸደ ኢዝራ ምን እየሰራሽ ነው ስትላት፣ ይችን መጥፎና መናጤ ሴትዮ ዛሬ ገለግላታለሁ አንተ ማርፈት ተቀመጥ ነበር ያለችው ኢዝራን። እንግዲህ አጸደ ብትለምናት መሳሪያውን አልጥልም ስትል፣ ኧረ እባክህን ኢዝራ የሆነ ነገር በል እንጂ እህትህ እኮ ልትገለኝ ነው፣ እኔን ደግሞ ተገደለሽ ችግር ነው የሚፈጠረው፣ እባክህን የሆነ ነገር አድርጊ በላት፣ መሳሪያውን ተቀበላት ምናምን እያለች ብትጮህም ነገር ግን መሳሪያውንም ለመስጠት አልፈለገችም። ስትተኩስ ወደ አጸደ ግን መሳሪያውን ወደ ላይ ነበረ ያደረገው። ያው ወደ ላይ ነበረ የተተኮሰው ወደ እሷ አይደለም ማለት ነው። አጸደ እሷ ላይ መስሏት ደንግጣ ሰውነቷን ስትፈትሽ ነበር፣ ግን እሷ ላይ አይደለም። በመጨረሻ ደህና መሆኗን ስታረጋግጥ ሚርሲ እንዲህ አይነት ነገር ተይቅርብሽ ስትላት፣ አሀ መሳሪያውን እሱ ቢቀማኝም በማለት በቦክስ ነበረ የገባችላት ማለት ነው። በቦክስ ከቀጠቀጠቻት በኋላ ኢዝራ መካከላቸው ገብቶ ገላግላቸው አጸደም ተዚህ ውጪ በማለት የእሷ አልበቃሽም አይደለ እኔም እደግምልሻለሁ ካልወጣሽ ሲላት፣ አራ ይበቃኛል በማለት ነበረ የወጣችው። ልክ እንደወጣች አዲሷ ሰራተኛ ሽንኩርቱ ጋር ተፋጣ ነበረ ፊት ለፊት አንተን ፍጠጥ እኔን ፍጠጥ እያለች ስትል ነበረ። ጨንቋት አጸደ ላይ ነበር የደወለችው። አጸደ ደግሞ ተደብድባ ስለነበረ ማንም እየመጣ እንደሙቀጫ ይወቅጠኛል እያለች ስትል ስለነበረ፣ ነገር ግን ሰራተኛዋን እሷ እስከላከቻት ድረስ ስልክ ማንሳት ስለነበረባት ስልኩን አንስታ ገንዘብ ጭማሪ እንደሚያስፈልጋት ቢገሉኝ እዚህ ቤት አባርሰኛ ናቸው ምናምን እያለች ስትነግራት ነበረ። አሁን ይልቅስ ማስመሰሉን ቀጥይበት እናት መጫወቱን ምናምን ስትላት ነበረ። ገንዘብ ያስጨምራል እኔ ገንዘብ ትንሽ ያስፈልገኛል ነው እንጂ ያልኩሽ የሚበላ አጣሁኝ አላልኩሽም ነበር ያለቻት እና ደውልሻለሁ ብላ ዘግታባት ሰውነቷን የተደበደበችው እያሻሸች ነበር የሄደችው። ኢዝራ ቀጥ ብሎ ቤት ሲመጣ አባቱና ሀብል አብረው ቁጭ ብለው እያወሩ ሲያገኛቸው የኔ ልጅ መጣህ እንዴ ሲለው፣ ልጄ አትበለኝ ልጅ አይደለሁም በማለት ነበረ ኢዝራ እንትን ያለው። እሳቸውም ይህን ነገር ቀድሞ ባለመናገር አባቱ እየተጸጸተ ነበረ። ኢዝራ ደግሞ እንደዚህ ሲል የበለጠ ነበረ ያዘኑትና የተገዙት። ልባቸውን አሟቸው ተዝለፍልፈው ነበረ የወደቁት። ሀብልም ኢዝራም ተሯርጠው አባታቸውን ለማትረፍ እየተንደፋደፉ ባሉበት ሰዓት ነው ድራማው ያለቀው።
ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። መልካም ቆይታ ይሁንላችሁ።